ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ የምንመለከተው አዲስ ላፕቶፕ ስንገዛ ባትሪው ምን ያህል ይቆያል ወይም እስቲሜት ታይሙ ምን ያህል ይዛል የሚለውን ነገር በምን መልኩ ቼክ እንደምናደርገው የምናይ ይሆናል። የምንገዛው ኮምፒውተር ላይ እንከፍትና ሲኤምዲ ብለን ሰርች ባሩ ላይ እዚህ ጋር ሲኤምዲ ብለን እንጽፋለን። ዘን ሲኤምዲ ብለን ከጻፍን በኋላ ኮማንድ ፕሮምፕት የሚለው እንደዚህ ይከፈታል። ኮማንድ ፕሮምፕት የሚለው ላይ አንዴ ክሊክ እናደርጋለን። ዘን ኮማንድ ፕሮምፕት ላይ ክሊክ ካደረግን በኋላ ይሄ ኢንተርፌስ ይከፈትልናል። እዚህ ኢንተርፌስ ላይ ይሄን ኮድ ታይፕ እናደርጋለን። ፓወር ሲኤፍጂ አንዴ ስፔስ እናደርጋለን። ዘን ፎርዋርድ ስላሽ እንጠቀምና ያለ ስፔስ ባትሪ ሪፖርት ብለን እንጽፋለን። ይህንም ከጻፍን በኋላ ኢንተር ስንለው ይሄ ኢንተርፌስ ይከፈትልናል። ይሄ ምንድነው የሚያሳየን? እዚህ ጋር እንደምትመለከቱት ባትሪ ላይፍ ሪፖርት ሴቭድ ቱ ፋይል ፓስ ሲውስጥ ዩዘር ዘን የራሳችን ኮምፒውተር ሪኔም አድርገን ከሆነ በኮምፒውተራችን ስም፣ ሪኔም ካላደረግነው ደግሞ በራሱ በኮምፒውተሩ ሞዴል፣ ዴል ከሆነ ዴል፣ ኤችፒ ከሆነ ኤችፒ እያለ በላፕቶፑ ሞዴል እሱ ውስጥ ከገባን በኋላ ባትሪ ሪፖርት ዶት ኤችቲኤምኤል ብሎ የባትሪ ሪፖርት ፓዙን ያመለክተናል። ዘን ይሄን ለማግኘት እንዴት ነው የምናደርግ? እዚህ ጋር እንመጣና ፋይል ኤክስፕሎረሩን ክሊክ እናደርጋለን። ዘን እዚህ ጋር ዚስ ፒሲ ወይም ማይ ኮምፒውተር የሚለውን አንዴ ክሊክ እናደርግና ኮምፒውተራችን ላይ ሲ ውስጥ እንገባለን። ሲ ውስጥ ከገባን በኋላ ዩዘርስ የምትለው እዚህ ጋር አለች። ዩዘር ላይ አንዴ ክሊክ እናደርጋለን። እዚህ ጋር በራሳችሁ ስም ሪኔም አድርጋችሁት ከሆነ ሪኔም ባደረጋችሁት ስም፣ ካላደረጋችሁት ደግሞ በኮምፒውተሩ ወይም በላፕቶፕ ሞዴል ዴል ከሆነ ዴል፣ ኤችፒ ከሆነ ኤችፒ ብሎ ታገኙታላችሁ። እሱን ክሊክ ስታደርጉት እዚህ ጋር ባትሪ ሪፖርት የምትል አንድ ፋይል እናገኛለን። እሷን ክሊክ ስናደርጋት ይሄ እያንዳንዱን እዚህ ላፕቶፕ ላይ ወይም ኮምፒውተር ላይ የምንገዛው ወይም የምንጠቀምበት ላፕቶፕ ላይ ያለውን የባትሪ ዲቴይል ኢንፎርሜሽን የያዘልን ኢንተርፌስ ነው። የመጀመሪያ እዚህ ጋር የምትመለከቱት ባትሪ ሪፖርት ይላል። የኮምፒውተሩን ወይም የላፕቶፑን ስም እዚህ ጋር ምን አይነት እንደሆነ ባዮሱን እያንዳንዱ ኢንፎርሜሽን የያዘ ነው። ዘቅን ስንል እዚህ ጋር ደግሞ ኢንስቶልድ ባትሪ ብሎ ምን ማለት ነው? ኢንፎርሜሽን አባውት ኢች ከረንትሊ ኢንስቶልድ ባትሪ፣ አሁን ላይ ላፕቶፕ ላይ ወይም ኮምፒውተር ላይ የተገጠመው ባትሪ ያለውን ኢንፎርሜሽን የሚያሳየን ዋናዋ ፓርት ይህች ነች፣ ኢንስቶልድ ባትሪ የምትለዋል። ዝቅ ስንል እዚህ ጋር ሁለት ወሳኝ ነገሮች አሉ። እነሱም ዲዛይን ካፓሲቲ እና ፉል ቻርጅ ካፓሲቲ። ዲዛይን ካፓሲቲ ማለት ባትሪው ገና አዲስ የነበረ ባትሪ ወይም ኦሪጂናል ካፓሲቲ ወይም ዘ ባትሪ ኢዝ ኒው የሚለውን ያሳየናል። ፉል ቻርጅ ካፓሲቲ ማለት ደግሞ አሁን ላይ ይሄ የላፕቶፑ ላይ የተገጠመው ወይም ተግሬት ሊሆነው ባትሪ ምን ያህል ደቂቃ ይቆያል ወይም ምን ያህል ሰከንድ ሊያስጠቅመን ይችላል የሚለውን የሚያሳየን ወይም ኢንዲኬት የሚያደርግልን ነው ማለት ነው። ስለዚህ የምንገዛው ላፕቶፕ ላይ ያለውን ባትሪ ሄልዙን ወይም ባትሪ ላይፍ ታይሙን ማወቅ ከፈለግ የምንጠቀመው ካልኩሌሽን ፉል ቻርጅ ካፓሲቲ ሲካፈል ዲዛይን ካፓሲቲ ሲባዛ በ100% ይሆናል ማለት ነው። ለምሳሌ የፉል ቻርጅ ካፓሲቲ ቫሊዩ 48000 ሚሊዋት አወር ቢሆን እና ዲዛይን ካፓሲቲ ደግሞ 60000 ሚሊዋት አወር ቢሆን ይሄ ማለት ፉል ቻርጅ ካፓሲቲው ሲካፈል ዲዛይን ካፓሲቲ ሲባዛ በ100% ስናደርግ 48000 ሲካፈል ለ60 ሲባዛ በ100 ስናደርገው በፐርሰንት 80% ባትሪ ሄልዝ እናገኛለን። ይሄ ማለት ላፕቶፕ ላይ ያለው ባትሪ ጉድ ነው ወይም ጥሩ የባትሪ ቆይታ አለው፣ ከ6 ሰዓት በላይ ኤስቲሜት የሚያዝ ፕሮባቢሊቲ አለው ብለን ኤስቲሜት ማድረግ እንችላለን ማለት ነው። ዝም ብለን ከመሬት ተነስተን ኤስቲሜት ከምናደርግ በዚህ መልኩ ካልኩሌት አድርገን የባትሪው ላይፍ ታይም ማግኘት እንችላለን ማለት ነው። ስለዚህ አዲስ ላፕቶፕ ስንገዛ ማየትና መጠንቀቅ ያለብን ምንድን ነው? እዚህ ጋር ይሄን ከከፈትን በኋላ ዲዛይን ካፓሲቲው እና ፉል ቻርጅ ካፓሲቲ ያለው ቫልዩ ምን ይመስላል? ለምሳሌ እኔ የምጠቀምበት ላፕቶፕ ዲዛይን ካፓሲቲው 54540 ሚሊዋት አወር ይላል። ፉል ቻርጅ ካፓሲቲው ደግሞ 2078 ሚሊዋት አወር ይላል። አስቡት። አሁን እዚህ ጋር ዲዛይን ካፓሲቲው ማለት ይሄ ላፕቶፕ ለመጀመሪያ ጊዜ ጀነሬት ሲደረግ ወይም ከፋብሪካው ሲወጣ ይህን ያህል ሚሊዋት አወር የመያዝ አቅም ነበረ ወይም ኦሪጂናል ካፓሲቲው ማለት ነው። ዘን ይሄ ላፕቶፕ የተጠቀምንበት ስንመጣ ስንት ደረሰ? ከ54000 2078 ሚሊዋት አወር ደረሰ። አሁን ይህ ማለት ነው በመሃላቸው ያለው ጋፕ በጣም ሂውጅ ነው ወይም ሰፊ ነው። ስለዚህ ባትሪው የጊዜ ቆይታ ወይም ላይፍ ታይሙ በጣም የወረደ ነው ወይም ሾርት ነው ማለት ነው። በዚህ መሰረት ፉል ቻርጅ ካፓሲቲ ሲካፈል ዲዛይን ካፓሲቲ ሲባዛ በ100% አድርገን የምናገኘውን ቫልዩ ኢንተርፕሬት ስናደርገው ከ90 እስከ 100% የምናገኝ ከሆነ ኤክሰለንት ነው ወይም የላፕቶፑ የባትሪ የጊዜ ቆይታ በጣም ጥሩ ነው፣ በጣም ብዙ ታይም ማስጠቀም ይችላል። የምናገኘው ቫልዩ ከ80 እስከ 90% ከሆነ ደግሞ ምንድነው? ጉድ ነው ወይም ጥሩ ነው፣ ይሄም የተሻለ ላፕቶፕ ነው ብለን ጀጅ ማድረግ እንችላለን። የምናገኘው ቫልዩ ከ70 እስከ 79% ከሆነ ፌር ነው። ይሄ ማለት በጣም መጥፎም አይደለም ጥሩም አይደለም፣ መካከለኛ ደረጃ ላይ ያለ
ብለን ኢንተርፕሬት ወይም ጀጅ እናደርገዋለን። የምናገኘው ቫልዩ ከ50 እስከ 69% ከሆነ ይሄ ፑር ነው ወይም ባትሪው ቻርጅ አድርገነው ነቅለን እየተንቀሳቀስን ነው የሆነ ቦታ ወይም መብራት ጠፍቶ ስንጠቀምበት የሚያሳየን የጊዜ ቆይታ በጣም ትንሽ ነው የሚሆነው፣ ቶሎ ነው የሚጠፋ። ስለዚህ ይሄ ፑር ነው። የምናገኘው ፐርሰንቴጅ ከ50% በታች ከሆነ ይሄ በጣም ቬሪ ፑር ነው። ያ ማለት ነው መብራት ሲጠፋ አብሮ ነው የሚጠፋ ወይም ደግሞ የባትሪው ሪፕሌስመንት የጊዜ ቆይታው በጣም እየደረሰ ነው ማለት ነው። ባትሪ ሄልዙ ቬሪ ሎው ነው። ስለዚህ ሪፕሌስመንት ያስፈልገናል። ወይም ደግሞ የምንጠቀመው ኦንላይን ነው እንጂ እንደፈለግን መብራት ከሌለ መጠቀም አንችልም ብለን እስቲሜት ማድረግ እንችላለን ማለት ነው።